ሰላምና ጤናን የምመኝላችሁ ውድ የዩቲዩብ ቻናል ተከታታዮች እንኳን በሰላም መጣችሁ። ጥሩ ጊዜያትን እያሳልፋችሁ ነበር ብዬ ተስፋ አደርጋለሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በጣም ጠቃሚ የሆኑ የመድኃኒት አይነቶችን የምንወያይበት ዩቲዩብ ቻናል ስለሆነ ሰብስክራይብ ያድርጉ፣ ይጠቀማሉ። በዛሬ ቆይታችን እንግዲህ ብዙ የሚታዘዝ የጸረ ባክቴሪያ መድኃኒትን እንደገናም ታዞሎት ሊሆን ይችላል፣ የታዘዘለትን ሰው ሊያውቁ ይችላሉ ወይም ሰምተው ሊያውቁ ይችላሉ። ስለዚህ መድኃኒት አሞክሳሲሊን ስለሚባለው የጸረ ባክቴሪያ መድኃኒት ነው ይዤላችሁ የቀረብኩት። ስለ አሞክሳሲሊን እንግዲህ አጠቃላይ የሆነ መረጃን እሰጣችኋለሁ። ዛሬ እስከ ፍጻሜው ድረስ አብራችሁን ቆዩ። አሞክሳሲሊን የምንለው እንግዲህ በፔኒሲሊን ምድብ ውስጥ የሚመደብ የጸረ ባክቴሪያ መድኃኒት ነው። ብዙ እና ሰፊ የሆኑ ተግባራትን የሚያከናውን ለብዙ ባክቴሪያዎች እና ለብዙ በሽታዎች የሚሰጥ የመድኃኒት አይነት ነው ማለት ነው። አሞክሳሲሊን እንግዲህ ባክቴሪዮሳይዳል ነው። ባክቴሪዮሳይዳል ማለት የባክቴሪያን የሚገድል ነው ማለት ነው። ለብዙ ለሚተላለፉ የበሽታ አይነቶች የሚሰጥ የመድኃኒት አይነት ነው ማለት ነው። ከዚህ በፊት እንግዲህ ስለ ባክቴሪዮሳይዳል እና ባክቴሪዮስታቲክ ማብራሪያ ሰጥቼ ነበረ። ባክቴሪዮሳይዳል የምንለው ባክቴሪያውን የሚገድል በተለያዩ መንገዶች ሊሆኑ ይችላሉ፣ ግን ባክቴሪያውን የሚገድል ነው። ባክቴሪዮስታቲክ የምንለው ግን የባክቴሪያውን የራሱን መተካት እንዳይችልና እንደገናም ደግሞ እንዳይራባ በማድረግ ለተለያዩ የሰውነቶቻችን ክፍሎች ውስጥ የሚገኙ ለኢሚዩን ሲስተማችን በማቃለጥ እንዲገደል የሚያደርግ የመድኃኒት አይነት ነው ማለት ነው። ስለዚህ ያንን ባክቴሪዮስታቲክ እንለዋለን ማለት ነው። ስለዚህ አሞክሳሲሊን የሚመደበው ከባክቴሪዮሳይዳል ነው። ባክቴሪያዎችን የሚገድል መድኃኒት ነው ማለት ነው። ለብዙ በሽታዎችና ለብዙ ባክቴሪያዎች የሚሰጥ መድኃኒት ነው ማለት ነው። ፋርማኮሎጂውን ስናይ እንግዲህ አሞክሳሲሊን የሚባለው መድኃኒት ባዮአቬይላቢሊቲው ከ75 እስከ 90% ነው። በጣም ከፍተኛ መጠን ወይም ፐርሰንት ያለው ነው ማለት ነው። ያ ማለት እንግዲህ አንዴ በአፍ ከተወሰደ ለምሳሌ አሞክሳሲሊን በብዛት በሽሮፕና በኪኒን መልክ ስለሚገኝ ማለት ነው። አንዴ በአፍ ከተወሰደ በኋላ የተወሰደው 75% ወይም 90% ወደ ደም መዘዋወር ይጀምራል ማለት ነው። ስለዚህ ወደ ደም ዝውውር የሚገባው ፐርሰንቴጅ ነው። ያንን ባዮአቬይላቢሊቲ እንለዋለን ማለት ነው። ከዛም ዲስትሪቢዩሽኑ ወይም ስርጭቱን በሰውነቶቻችን ስናይ እንግዲህ በየሰውነቶቻችን ክፍሎች ውስጥ ተሰራጭቶ የሚገኝ እና ደግሞ በተለያዩ የሰውነቶቻችን ክፍሎች ውስጥ መገኘት የሚችል የመድኃኒት አይነት ስለሆነ ለዛ ነው ለብዙ የበሽታ አይነቶች መሰጠት የሚችለው ማለት ነው። አሞክሳሲሊን ሜታቦሊዝሙን ስናይ እንግዲህ በጉበት በአነስተኛ መጠን ነው ሜታቦላይዝድ የሚደረገው። በአብዛኛው ሳይቀየር ነው ወደ ሰውነቶቻችን ዝውውር የሚሄደው ማለት ነው። ሌላኛው ማስወገጃ ወይም ኤሊሚኔሽኑ እንዴት ነው ብለን ስናይ እንግዲህ ከሰውነቶቻችን በኩላሊቶቻችን መልክ በማድረግ በሽንት መልክ ከሰውነቶቻችን ይወጣል። ሌላ ማወቅ ያለባችሁ ትልቅ ነገር የግማሽ ህይወቱ ነው ወይም ሃፍ ላይፍ የምንለው ነው ማለት ነው። ስለዚህ የአሞክሳሲሊን ሃፍ ላይፉ 1 ሰዓታት ብቻ ነው። ያ ማለት እንግዲህ በሰውነቶቻችን አንዴ ከገባ በኋላ በግማሽ መጠኑ የሚቀንሰው በ1 ሰዓታት ውስጥ ነው ማለት ነው። ስለዚህ በጣም ትንሽ ነው። ለዛ ነው በብዛት ይሄ መድኃኒት ሲታዘዝ እንግዲህ በቀን ወይ 3 ነው ወይ 2 ነው የሚታዘዘው ማለት ነው። ስለዚህ ለምሳሌ አሁን የኩላሊት ችግር ያለባቸው ሰዎች ካሉ ግን ይህ ሃፍ ላይፍ ሊረዝም ወይም ሊቆይ ከ1 ሰዓታት በላይ ሊቆይ ይችላል ማለት ነው። ለምንድን ያልነው እንግዲህ ከሰውነቶቻችን ከደም ዝውውር ኤሊሚኔት ተደርጎ ከሰውነቶቻችን የሚወጣበት መንገድ እንግዲህ በኩላሊት አማካኝነት አድርጎ በሽንት መልክ ነው ብለን ነበረ። ስለዚህ በዚህም የተነሳ የግማሽ ህይወቱ ሊጨምር ይችላል ማለት ነው የኩላሊት በሽታ ያለባቸው ሰዎች ላይ ማለት ነው። ሌላ ተግባሩ እንዴት ነው ባክቴሪዮሳይዳል አክቲቪቲውን የሚያደርገው ወይም ባክቴሪያዎችን እንዴት ነው የሚገድለው ስንል እዚህ ምስል ላይ እንደምታዩት እንግዲህ አሞክሳሲሊን የምንለው ፔኒሲሊን ባይንዲንግ ፕሮቲኖች የምንላቸው አሉ። እነሱ ጋር ይጣበቃል። ከተጣበቀ በኋላ ባክቴሪያው የግድግዳውን ወይም የሴል ወሉን እንዳይሰራ ያደርጋል ማለት ነው። ባክቴሪያዎች እነዚህ ፕሮቲኖች አንድ ላይ እንዳይጣባበቁና እነዚህ እንዳይሰሩ ማለት ነው። እነዚህ ቼኖች እንዳይሰሩ በማድረግ የሴል ወሉ እንዳይሰራ ያደርጋል። በዚህም የተነሳ እንግዲህ ከውጪ የሚገኙ ኬሚካሎችና ወደ መጥፎ ኬሚካሎች እና ውህዶች ወደ ባክቴሪያው ውስጥ እንዲገቡ ያደርጋል ማለት ነው። ስለዚህ ባክቴሪያ ውስጥ ከገቡ ባክቴሪያው ሊሞት ይችላል። ባክቴሪዮሳይዳል ኢፌክት ያጋጥማል ማለት ነው። ስለዚህ ይህንን የሚያደርገው አክቲቪቲው ፔኒሲሊን ባይንዲንግ ፕሮቲን የሚባሉ ሪሴፕተሮች አሉ። እነሱ ላይ በመጣበቅ ምን ያደርጋል ማለት ነው። ፕሮቲኖች ላይ በመጣበቅ
በመጠበቅ ባክቴሪያው ሴል ዎሉን ወይም የግድግዳውን የውጭ ግድግዳውን እንዳይሰራና እንዲሞት ያደርጋሉ ማለት ነው። ይህንን በማድረግ ለብዙ ባክቴሪያዎች ሞት ምክንያት ሊሆን ይችላል ማለት ነው አምፒሲሊን አሞክሳሲሊን ማለት ሶሪ። ስለዚህ አሞክሳሲሊን ብዙ ጥቅሞች ያለው የጸረ ባክቴሪያ መድኃኒት ነው ብለናል። ይህ አሞክሳሲሊን እንግዲህ የመተንፈሻ አካላት ኢንፌክሽን ያለባቸው ልክ እንደ ሳምባ ምች ሊሆን ይችላል፣ እንደ ጉሮሮ ኢንፌክሽኖች ሊሆን ይችላሉ፣ ፋረንጃይተስ ሊሆን ይችላል፣ ቶንሲል ሊሆን ይችላል፣ ሳይነሳይተስ ያለባቸው ሰዎች ሊኖሩ ይችላሉ፣ የጆሮ የውስጠኛው ወይም የውጭኛው ኢንፌክሽን ያለባቸው ሰዎች ሊሆኑ ይችላሉ፣ የጥርስ ኢንፌክሽን ያለባቸው ሰዎች ወይም የጨጓራ ቁስለትንና የአንጀት ቁስለትን የሚያስከትለው የኤች ፓይሎሪ ኢንፌክሽን ሊኖር ይችላል። ለነሱም እንደገናም ደግሞ ለቆዳ ኢንፌክሽኖች ሊሰጥ ይችላል። ከዛም ደግሞ ለሽንት ቱቦ ኢንፌክሽን ወይም ለዩቲአይ የሚሰጥ መድኃኒት ነው ማለት ነው። ስለዚህ በዚህ እነዚህ በተደረደሩ እንትኖች ውስጥ በማየት እንግዲህ የኢንፌክሽኖች ብዛቶችን በማየት እንግዲህ አሞክሳሲሊን ለብዙ በሽታዎችና ባክቴሪያዎች መድኃኒት የሚውል የመድኃኒት አይነት ነው ማለት ነው። ጸረ ባክቴሪያ መድኃኒት አይነት ነው ማለት ነው። አዘገጃጀቱ እንዴት ነው ብለን ስናይ እንግዲህ በኪኒን መልክና በሽሮፕ መልክ ይገኛል። በኪኒን መልክ በ250 ሚሊ ግራም ይገኛል፣ በ500 ሚሊ ግራም ይገኛል፣ በ875 ሚሊ ግራም ይገኛል ማለት ነው በኪኒን መልክ። በሽሮፕ መልክ ደግሞ በ125 ሚሊ ግራም ፐር 5 ኤምኤል ሰስፔንሽን ውስጥ ወይም በ250 ሚሊ ግራም በ5 ኤምኤል ሰስፔንሽን ውስጥ ሊገኝ ይችላል ማለት ነው። ብዙውን ጊዜ እነዚህ ቤታ ላክታሜዝን የሚያመነጩ ባክቴሪያዎች ካሉ ባክቴሪያው በስተክል ጸረ ባክቴሪያ ወይም አሞክሳሲሊን በስተክል እንዳይሰራ ሊያደርጉ ይችላሉ። የዛን ጊዜ ግን ኦግመንቲን የሚባል ፎርሙሌሽን ሊኖረው ይችላል። ኦግመንቲን የምንለው ክላቭሉኒክ አሲድ እና አሞክሳሲሊን አንድ ላይ በመጣመር የሚሰሩት የመድኃኒት አይነት ነው ማለት ነው። ኦግመንቲን የምንለው ለሱ በስተክል ቀጣይ በደንብ ማብራሪያ ሰጥላችኋለሁ ሌላ ቪዲዮ ሰርቼ ማለት ነው፣ ማወቅ ስላለባችሁ ማለት ነው። ስለዚህ እነዚህ ቤታ ላክታሜዝን የሚያመነጩ ባክቴሪያ ከሆኑ ኦግመንቲንን ነው የምንጠቀመው። ቤታ ላክታሜዝን ማመንጨት የማይችሉ ከሆኑ ግን አሞክሳሲሊን ብቻውን መጠቀም እንችላለን ማለት ነው። ስለዚህ አወሳሰዱ አሞክሳሲሊን ከምግብ ጋር መውሰድ ይቻላል ወይም ያለ ምግብ ባዶ ሆድ መውሰድ ይቻላል ማለት ነው። ግን ባዶ ሆድ ስትወስዱ ጨጓራዎቻችሁን የሚነካ ከሆነ ጨጓራዎቻችሁን የሚያም ከሆነ ከምግብ ጋር መውሰድ ትችላላችሁ ማለት ነው። ስለዚህ የሆድ ህመምን ለመቀነስ ከምግብ ጋር መውሰድ ትችላላችሁ። በእነዚህ አይነት መንገዶች ተዘጋጅቶ የሚገኝ የመድኃኒት አይነት ነው፣ የጸረ ባክቴሪያ መድኃኒት አይነት ነው ማለት ነው አሞክሳሲሊን። አሰጣጡ እንዴት ነው ስንል እንግዲህ አሞክሳሲሊን በሽታ ከበሽታ የተለያየ አሰጣጥ ነው ያለው፣ ዶዜጆቹም የተለያዩ ናቸው አሞክሳሲሊን ማለት ነው። ለአዋቂዎችና ለልጆች ብዙ ልዩነት አላቸው። ያ ማለት እንግዲህ ከዚህ በፊት የሰሯቸው ቪዲዮዎች ላይም እንደምታውቁት ለልጆች ምንም መድኃኒት ስንሰጣቸው የህመም ማስታገሻ የሚሆን ጸረ ባክቴሪያ የሚሆን የጸረ ፈንገስ የሚሆን ምንም ነገር ቢሆን በመጠናቸው መሆን አለበት። በኪሎአቸው ጋር መዝነን ነው የምንሰጠው ማለት ነው። ያ ማለት እንግዲህ ሳናቅ ከፍተኛ መጠን ከሰጠናቸው የጎንዮሽ ጉዳቱ ሊሆን ይችላል። ከዛ ደግሞ መውሰድ ካለባቸው ደግሞ ዝቅተኛ መጠን የሚወስዱ ከሆነ በስትክክል ስራውን አይሰራም፣ ባክቴሪያው ወይም እነዚህ በሽታዎቹ ሊዘልቅባቸው ይችላል። ስለዚህ ኦፕቲማል የሆነ ዶዝ መስጠት ያስፈልጋል ማለት ነው ለእነዚህ ባክቴሪያዎች ማለት ነው። ስለዚህ ጸረ ባክቴሪያም ሊሆን ይችላል፣ የፈንገስ መድኃኒቶችም ሊሆን ይችላሉ። የተለያዩ መድኃኒቶችን የሚጠቀሙ ከሆነ ለህፃናት ሲሰጡ ኪሎአቸው መታሰብ አለበት ማለት ነው። ለአዋቂዎች ደግሞ ቅድም እንዳልነው የመተንፈሻ ኢንፌክሽን እነዚህ ኒሞኒያ ያለባቸው ሰዎች፣ የጆሮ ኢንፌክሽን ያለባቸው ሰዎች እና የተለያዩ እነዚህ ሳይነሳይቲስ ሊሆን ይችላል፣ ቶንሲል ሊሆን ይችላል፣ እነሱ ልንሰጠው እንችላለን ማለት ነው። ስለዚህ ለእነዚህ ለማይልድ ኢንፌክሽን እና ለሲቪር ኢንፌክሽን ብለን እንከፍላቸዋለን፣ ወይም ሞዴሬት ኢንፌክሽን እና ማይልድ ሞዴሬት እና ሲቪር ኢንፌክሽን ማለት ነው። ስለዚህ ለሲቪር ኢንፌክሽን ከሆነ 875 ሚሊ ግራም በቀን 2 ሊወስዱ ይችላሉ፣ ወይም 500 ሚሊ ግራም በቀን 3 ሊወስዱ ይችላሉ። ለማይልድ ደግሞ እና ለሞዴሬት ኢንፌክሽኖች ደግሞ 500 ሚሊ ግራም በቀን 2 ሊወስዱ ይችላሉ ማለት ነው። ስለዚህ ለሽንት ፊኛም እንደዛ መስጠት እንችላለን። ግን ኤች ፓይሎሪ ሲሆን ግን 1 ግራም በቀን 2 ጊዜ ለ14 ቀናት መውሰድ ሊጠበቅባቸው ይችላል ማለት ነው አሞክሳሲሊን። ለልጆች ደግሞ ከ3 ወር ጀምሮ ብዙ ጊዜ የምንሰጠው መድኃኒት ነው። ከ20 እስከ 40 ሚሊ ግራም በኪሎአቸው አብዝተን በቀን ይሄን ያህል መጠን መውሰድ አለባቸው ማለት ነው። ስለዚህ ለ10 ቀናት ለ10 እስከ 14 ቀናት ልንሰጠው የምንችለው የመድኃኒት አይነት ነው ማለት ነው አሞክሳሲሊን። ይሄንን አሰጣጡ
ይሆናል ማለት ነው። የጎንዮሽ ጉዳቶችን ስናይ እንግዲህ ብዙ ጊዜ የተለመደ እንደዚህ እንደ ማቅለሽለሽ ሊሆን ይችላል፣ ማስታወክ ሊሆን ይችላል፣ ተቅማጥ ወይም የሆድ ህመምን ሊያስከትል ይችላል ማለት ነው አሞክሳሲሊን። እና ደግሞ አንዳንዴ አለርጂ የሆኑ እነዚህ ሽፍታዎችን ወይም አርቲካሪዎችን እነዚህ ሊያስከትል ይችላል ማለት ነው። ስለዚህ ይሄ በሚከሰትበት ጊዜ ወደ ሌላ መድኃኒት መቀየር አለበት ማለት ነው። ስለዚህ የጎንዮሽ ጉዳቶቹ የሚበዛና በጣም የሚያስቸግራችሁ ከሆነ ግዴታ እሱን ብቻ መውሰድ አለባችሁ ማለት ሳይሆን ወደ ሌላ መድኃኒት መቀየር አለበት ማለት ነው። ማስጠንቀቂያ ወይም ጥንቃቄ ማድረግ ያለባችሁ ነገር ምንድነው ስንል እንግዲህ እነዚህ ለፔኒሲሊን አለርጂ ያላቸው ሰዎች ለምሳሌ እነዚህ አሞክሳሲሊን በፔኒሲሊን ምድብ ውስጥ ነው የሚመደቡት ብለን ለቅድም ለነሱ አለርጂ ያለባቸው ሰዎች ካሉ የተከለከለ ነው። ስለዚህ ለፔኒሲሊን ወይም ሌላ እነዚህ የሌላ የፔኒሲሊን ቡድኖችን የምትወስዱና አለርጂ ከሆናችሁ አሞክሳሲሊን መውሰድ አትችሉም ማለት ነው። ስለዚህ የተከለከለ ነው፣ ማቆም አለባችሁ ከወሰዳችሁ ወይም ጭራሽ መውሰድ የለባችሁ ማለት ነው። ሌላው ማወቅ ያለባችሁ የኩላሊት ችግርን ሊያመጣ ይችላል ብለናል አይደለ? ስለዚህ ራሱ አሞክሳሲሊን እንደዚህ አኪዩት ኢንተርስቲሻል ኔፍራይተስን ሊያስከትል የሚችል የመድኃኒት አይነት ነው ማለት። ስለዚህ የኩላሊት ችግርን እንትን ሊል ይችላል ማለት ነው፣ ሊያባብስ ይችላል። እንደገናም ራሱ የኩላሊት ችግርን ሊያመጣ ይችላል ማለት ነው። ስለዚህ የኩላሊት ችግር ካለባቸው ደግሞ እና ግዴታ አሞክሳሲሊንን መውሰድ ካለባቸው ሰዎች ሬናል አድጀስትድ ዶዝ የምንለው ሁኔታ አለ ማለት ነው። ያ እንግዲህ መጠናቸው መቀነስ አለብን ማለት ነው አንቲባዮቲክሶችን። ሌላ በጣም ማወቅ ያለባችሁ ብዙ ጊዜ እነዚህ መድኃኒቶች ዝም ብለው ነው ለዚህም ለዛም እየተባለ የሚወሰዱት ማለት ነው። የጸረ ለምሳሌ ጉንፋን ብቻ ተይዘው እነዚህ ሳይነስ ኮመን ኮልድ ተይዘው በአብዛኛው ኮመን ኮልዶች የሚከሰቱት በቫይረስ ኢንፌክሽኖች ናቸው እና ጸረ ባክቴሪያ መድኃኒት የምትወስዱ ከሆነ ልክ እንደ አሞክሳሲሊን ምንም ለውጥ አታመጡም ማለት ነው። ቫይረሶቹ በራሳቸው ሊጠፉ የሚችሉ ናቸው። ስለዚህ እና እነዚህ መድኃኒቶችን ዝም ብሎ የሚወስዱ ከሆነ ሬዚስታንት ዴቨሎፕ ሊያደርጉ ይችላሉ። እነዚህ ዝም ብሎ ኖርማሊ የሚገኙ ባክቴሪያዎች ሊላመዷቸው ይችላሉ። ከተላመዷቸው በኋላ ደግሞ ሌላ ጊዜ በአሞክሳሲሊን በተመሳሳይ ሁኔታ እናክም ብንል አይሆንም ማለት ነው። ስለዚህ ላይታከም ነው ማለት። ስለዚህ ሬዚስታንት ዴቨሎፕ አደረጉ ማለት ተጨማሪ የጎንዮሽ ጉዳት ያላቸውን መድኃኒቶች ልንጠቀም ግዴታ ይሆንብናል ማለት ነው። ስለዚህ ስንጠቀም ከመጠን በላይ መጠቀም የለብንም። እንደገና ደግሞ ዝም ብለን ከፋርማሲዎች ገዝተን መጠቀም የለብንም ማለት ነው። ስለዚህ ግዴታ መታየት አለብን በዶክተር የታዘዘ መድኃኒት ነው መውሰድ ያለብን ማለት ነው። ስለዚህ ይህንን ማወቅ ያለባችሁ፣ ይህንን ጥንቃቄ ማድረግ አለባችሁ ማለት ነው። ሌላኛው ደግሞ ለብዙ መድኃኒቶች እና ለሌሎች መድኃኒቶችም ጥንቃቄ ማድረግ ያለባችሁ ነው የምናየው። የአሞክሳሲሊን የምትወስዱ ከሆነ ግዴታ ሌብሎቹን ከገዛችሁ በኋላ ከፋርማሲም ሌብሎቹን ማንበብ ያስፈልጋል። ያ ማለት እንግዲህ ምንድነው የወሰድኩት መድኃኒት፣ መጠኑ ምንድነው፣ ኤክስፓየር ዴቶቹ መቼ ናቸው፣ የስንተኛው ባች ነው፣ እንደገናም ደግሞ ምን አይነት ጥንቃቄ ማድረግ አለብኝ የሚለውንም ማወቅ ያስፈልጋል ማለት ነው። ስለዚህ ሌብሎቹን ማንበብ ያስፈልጋል። ከዛ ደግሞ ሐኪም ካዘዘላችሁ መጠን በላይ አለመውሰድ። ሌላ ደግሞ ከነዚህ በካቢኔቶች ውስጥ ማስቀመጥ፣ እርጥበትና ሙቀት የሌለበት ቦታ፣ ሙቀት የማያገኝበት ቦታ፣ እንደገናም ደግሞ ህጻናት የማያገኙበት ቦታ ማስቀመጥ ያስፈልጋል። ለምን ቢባል ህጻናት ናቸው ከረሜላዎች ናቸው ብለው አንስተው ሊጠቀሟቸው ስለሚችሉ እነዚህን መድኃኒቶች የጎንዮሽ ጉዳታቸው ከፍተኛ ሊሆን ይችላል። ፖይዝኒንግ ሊያጋጥማቸው ይችላል ማለት ነው። ስለዚህ መጠንቀቅ ያስፈልገናል ማለት ነው። እንዲህ አይነት ጥንቃቄዎች ለሁሉም መድኃኒቶች ናቸው፣ ለአሞክሳሲሊን ብቻ የተገደቡ አይደሉም። ለሁሉም መድኃኒቶች ማድረግ ያለብን ጥንቃቄዎች ናቸው ማለት ነው። ከእርግዝና ጋር ምን አይነት ግንኙነት አለው የሚለውን ስናይ እንግዲህ ካታጎሪ ቢ ላይ ነው ወይም ምድብ ቢ ላይ ነው የተቀመጠው ማለት ነው። ስለዚህ በእርግዝና ወቅት መውሰድ ይቻላል አሞክሳሲሊን። እንደውም ለእነዚህ ለሴክሹዋል ትራንስሚትድ ኢልነሶችም ልንሰጣቸው እንችላለን። እንደገናም ደግሞ የመተንፈሻ አካላት ኢንፌክሽኖች እና ለኒሞኒያ ልናክማቸው የምንችለው መድኃኒቶች ናቸው ማለት ነው። በእርግዝና ወቅት ልንሰጥ የምንችለው ብዙም በጽንሱ ላይ ችግር የማያመጣ ስለሆነ በእርግዝና ወቅት መውሰድ ይቻላል። እንደገናም ደግሞ አንዴ ከወለዱ በኋላ
በጡት በሚያጠቡበት ጊዜ ችግር ካለ መውሰድ የሚችሉት መድኃኒት ነው ማለት ነው። በጡት ወተት ውስጥ በትንሽ መጠን ነው የሚገኘው ወጥቶ የሚገኘው ማለት ነው። ስለዚህ ህፃናቶችን ብዙ አይጎዳም ማለት ነው። ስለዚህ ሴፍ የሆነ ሜዲኬሽን ነው፣ ሴፍ የሆነ ድራግ ነው ማለት ነው በእርግዝና ወቅት አሞክሳሲሊን። ስለዚህ ውድ ተመልካቾቼ ስለ አሞክሳሲሊን የነበራችሁ እውቀት አሪፍ ነው ብዬ ተስፋ አደርጋለሁ። አሪፍ ስለ አሞክሳሲሊን እናውቃችኋል። ስለዚህ ከዚህ በኋላ ሌሎች ሰዎች በሚጠይቋችሁ ጊዜ አዲስ አይሆንባችሁ ማለት ነው አሞክሳሲሊን። እና ሌላ ደግሞ ኮሜንት ሴክሽኑ ላይ ምን አይነት ርዕስ እንድሰራላችሁ ቀጣይ ኮሜንት ሴክሽኑ ላይ አስቀምጡልኝ፣ ኮሜንት አድርጉ። ቴሌግራም ደግሞ ላይክ አድርጉልኝ፣ ሼር አድርጉልኝ፣ ቪው ሌሎች ሰዎች ጋር እንዲደርስ ማለት ነው ይህ ቪዲዮ እና ሌሎች ሰዎችም እንዲጠቀሙ ካሰቡ ማለት። ስለዚህ ላይክ እና ሼር አድርጉ። ቀጣይ ደግሞ ምን አይነት ቪዲዮ ላይ እንድሰራላችሁ የምትፈልጉት ካለ የመድኃኒት አይነት ኮሜንት ሴክሽኑ ላይ አስቀምጡልኝ። ከዚህ በተረፈ እንግዲህ በቀጣይ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ። ደህና ሁኑ።